ሰላም ጤና ይስጥልን የዋንቲቲው ቤተሰቦችና አዲስ ተከታታዮቻችን እንኳን ወደ መጽሐፍ ቅዱስ ጥያቄና መልስ ዝግጅታችን በሰላም መጣችሁ። ዛሬ ደግሞ እውቀታችሁን ይበልጥ ወደሚያሳድገው ወደ ክፍል 8 ተሻግረናል። በዚህ ክፍል ከብሉይ ኪዳንና ከአዲስ ኪዳን የተመረጡ 20 አዳዲስ ጥያቄዎችንና አንድ ልዩ የቦነስ ጥያቄ ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን በመቆየት ከ21 ስንቱን እንደምትመልሱ ራሳችሁን ፈትኑ። መልካም ቆይታ። አሁን ቀጥታ ወደ ጥያቄው እናመራለን። አንደኛ ጥያቄ፣ እግዚአብሔር ምድርንና በእርሷ ላይ ያሉትን ፍጥረታት በሙሉ በስንት ቀናት ፈጥሮ ጨረሰ? ሀ በ5 ቀናት፣ ለ በ7 ቀናት፣ ሐመርሃ በ6 ቀናት፣ መ በ10 ቀናት። መልሱ ሐመርሃ በ6 ቀናት፣ በ7ኛው ቀን አረፈ። ሁለተኛው ጥያቄ፣ ጌታችን ኢየሱስ ክርስቶስ የተሰቀለበት ስፍራ ጎልጎታ ትርጉሙ ምንድነው? ሀ የራስ ቅል ስፍራ፣ ለ የሰላም ቦታ፣ ሐመርሃ የበለስ አትክልት፣ መ የሐዘን ሸለቆ። መልሱ ሀ የራስ ቅል ስፍራ። ሶስተኛ ጥያቄ፣ ኖህ መርከቡን የሰራው ከምን አይነት እንጨት ነበር? ሀ ከዝግባ እንጨት፣ ለ ከጎፈር እንጨት፣ ሐመርሃ ከወይራ እንጨት፣ መ ከግራር እንጨት። መልሱ ለ ከጎፈር እንጨት። አራተኛ ጥያቄ፣ ጌታችን ኢየሱስ ክርስቶስ የተጠመቀው በየትኛው ታዋቂ ወንዝ ውስጥ ነው? ሀ በአባይ ወንዝ፣ ለ በኤፍራጥስ ወንዝ፣ ሐመርሃ በጊዮን ወንዝ፣ መ በዮርዳኖስ ወንዝ። መልሱ መ በዮርዳኖስ ወንዝ። አምስተኛ ጥያቄ፣ በመጽሐፍ ቅዱስ መሰረት መጀመሪያ የተፈጠረችው ሴት ሔዋን ስሟ የወጣው ምን ተብላ ስለታሰበች ነው? ሀ የሕያዋን ሁሉ እናት፣ ለ ከሰው የተገኘች፣ ሐመርሃ መልከ መልካም፣ መ የእግዚአብሔር ስጦታ። መልሱ ሀ የሕያዋን ሁሉ እናት ተብላ ስለታሰበች። ስድስተኛ ጥያቄ፣ በብሉይ ኪዳን ታሪክ ታላቅ ጥንካሬ የነበረው ሳምሶን ሚስጥሩን ለፍልስጤማውያን አሳልፋ የሰጠችበት ሴት ማን ትባላለች? ሀ ዮዲት፣ ለ ደሊላ፣ ሐመርሃ አስቴር፣ መ ፌቤን። መልሱ ለ ደሊላ። ሰባተኛው ጥያቄ፣ ሙሴ እስራኤላውያንን እየመራ ከግብጽ በወጣ ጊዜ ሌሊት ሌሊት መንገዱን የሚያበራላቸው ምን ነበር? ሀ የእሳት አምድ፣ ለ የደመና አምድ፣ ሐመርሃ ሊቀ መላእክት ቅዱስ ሚካኤል፣ መ ታቦቱ። መልሱ ሀ የእሳት አምድ፣ ቀን ቀን ደግሞ የደመና አምድ። ስምንተኛ ጥያቄ፣ እግዚአብሔር እረኛዬ ነው የሚያሳጣኝም የለም የሚለው እጅግ ታዋቂ የመዝሙር ክፍል ስንት ቁጥር መዝሙር ነው? ሀ መዝሙር 1፣ ለ መዝሙር 23፣ ሐመርሃ መዝሙር 50፣ መ መዝሙር 150። መልሱ ለ መዝሙር 23። ዘጠነኛ ጥያቄ በሐዋርያት ሥራ መጽሐፍ መሰረት
በሰማርያ ከተማ በጠንቋይነቱ ይታወቅ የነበረውና በኋላ ግን አምኖ የተጠመቀው የመንፈስ ቅዱስን ስጦታ በገንዘብ ለመግዛት የሞከረው ሰው ማን ይባላል? ሀ. ኤልማስ ለ. ድሜጥሮስ ሐመርኋ ሲሞን ወይም የጠንቋዩ ሲሞን መ. ቆርኔሌዎስ መልሱ ሐመርኋ ሲሞን። 10ኛው ጥያቄ በመጽሐፈ ኦሪት ዘፍጥረት መሰረት የያዕቆብ ሚስት የነበረችው ራሔል የሞተችው የትኛውን ልጇን ስትወልድ ነበር? ሀ. ዮሴፍን ለ. ቤንያምን ሐመርኋ ሮቤል መ. ይሁዳን መልሱ ለ. ቤንያምን። ይህም በዘፍጥረት ምዕራፍ 35 ከቁጥር 18 ላይ ይገኛል። 11ኛ ጥያቄ በወንጌል መሰረት ጌታችን ኢየሱስ ክርስቶስ የተወለደ ሰሞን ሰብአ ሰገል ወይም የምስራቅ ጠቢባን ይዘውለት የመጡት 3 ስጦታዎች ምንና ምን ነበሩ? ሀ. ወርቅ፣ ብርና ነሐስ ለ. ስንዴ፣ ዘይትና ወይን ሐመርኋ ወርቅ፣ ዕጣንና ከርቤ መ. ዕንቁ፣ አልማዝና ሐር መልሱ ሐመርኋ ወርቅ፣ ዕጣንና ከርቤ። 12ኛው ጥያቄ በመጽሐፈ ነገሥት መሰረት ነቢዩ ኤልያስ እግዚአብሔርን በኮሬብ ተራራ ላይ ያገኘው በምን አይነት ድምፅ ወይም ክስተት ውስጥ ነበር? ሀ. በብርቱ ንፋስ ውስጥ ለ. በታላቅ ምድር መንቀጥቀጥ ውስጥ ሐመርኋ በኃይለኛ እሳት ውስጥ መ. ቀጭን የዝምታ ድምፅ ወይም ለስላሳ ንፋስ ውስጥ መልሱ መ. በቀጭን የዝምታ ድምፅ ውስጥ በአንደኛ ነገሥት በምዕራፍ 19 ከቁጥር 12 እናገኘዋለን። 13ኛ ጥያቄ በሐዲስ ኪዳን መሰረት ከተሰቀሉት 2 ወንበዴዎች አንዱ ጌታ ሆይ በመንግስት በመጣ ጊዜ አስበኝ ባለው ጊዜ ጌታችን ምን ብሎ መለሰለት? ሀ. ዛሬ ከኔ ጋር በገነት ትሆናለህ ለ. እምነትህ አድኖሃል ሐመርኋ ኃጢአትህ ተሰርያለች መ. ወደ ኋላ ተመለስ መልሱ ሀ. ዛሬ ከኔ ጋር በገነት ትሆናለህ። ይህም በሉቃስ ምዕራፍ 23 ከቁጥር 43 ላይ ያገኙታል። 14ኛው ጥያቄ በመጽሐፈ መሳፍንት መሰረት እስራኤላውያንን ለመታደግ እግዚአብሔር ያስነሳትና ብቸኛዋ ሴት መሳፍንት ወይም ፈራጅ ማን ትባላለች? ሀ. ዲቦራ ለ. ሩት ሐመርኋ አስቴር መ. ሐና መልሱ ሀ. ዲቦራ። ይህም በመጽሐፈ መሳፍንት ምዕራፍ 4 ከቁጥር 4 ላይ ያገኙታል። 15ኛው ጥያቄ በዮሐንስ ራእይ መጽሐፍ መሰረት ሐዋርያው ዮሐንስ ይህንን ታላቅ ራእይ ያየውና የጻፈው በየትኛው ደሴት ላይ ተረቶ ወይም ታስሮ ሳለ ነበር? ሀ. በቆጵሮስ ደሴት ለ. በጳጥሞስ ደሴት ሐመርኋ በቀርጤስ ደሴት መ. በመላጥያ ደሴት መልሱ ለ. በጳጥሞስ ደሴት። ይህም በዮሐንስ ራእይ ምዕራፍ 1 ከቁጥር 9 ላይ እናገኘዋለን። 16ኛው ጥያቄ በብሉይ ኪዳን ታሪክ መሰረት ንጉሥ ዳዊት የኦርዮንን ሚስት ቤርሳቤህን ካገባ በኋላ እግዚአብሔር የላከውና የገለጸው ነቢይ ማን ይባላል? ሀ. ነቢዩ ሳሙኤል ለ. ነቢዩ ኤልያስ ሐመርኋ ነቢዩ ናታን መ. ነቢዩ ኢሳያስ
መልሱ ሐመርሃ ነቢዩ ናታን። 17ኛው ጥያቄ በአዲስ ኪዳን መሰረት ትዕግስትን የሚሰጥ ማጽናናትም የሚሰጥ አምላክ የሚለው ጥቅስ በየትኛው የሐዋርያው ጳውሎስ መልእክት ውስጥ ይገኛል? ሀ ወደ ሮሜ ሰዎች ሮሜ ምዕራፍ 15 ከቁጥር 5፣ ለ ወደ ገላትያ ሰዎች፣ ሐመርሃ ወደ ኤፌሶን ሰዎች፣ መ ወደ ቆሮንቶስ ሰዎች። መልሱ ሀ ወደ ሮሜ ሰዎች። 18ኛ ጥያቄ በመጽሐፈ ዜና መዋዕል መሰረት እግዚአብሔር ለሰለሞን ሌሊት በሕልም ተገልጦ ምን እንድሰጥ ትለምናለህ ባለው ጊዜ ሰለሞን የለመነው ምን ነበር? ሀ ረጅም ዕድሜ፣ ለ የጠላቶችን ጥፋት፣ ሐመርሃ ባለጠግነትና ክብር፣ መ ሕዝቡን የሚፈርድበት ጥበብና እውቀት። መልሱ መ ሕዝቡን የሚፈርድበት ጥበብና እውቀት። 19ኛው ጥያቄ በብሉይ ኪዳን ታሪክ መሰረት ሳይሞቱ በሕይወት እያሉ ወደ ሰማይ የተወሰዱት ወይም የተሰወሩት ሁለት ሰዎች እነማን ናቸው? ሀ ሙሴና ኤልያስ፣ ለ ሄኖክና ኤልያስ፣ ሐመርሃ አብርሃምና ይስሐቅ፣ መ ኖህና ማቱሳላ። መልሱ ለ ሄኖክና ኤልያስ። 20ኛው ጥያቄ በብሉይ ኪዳን መሰረት እስራኤላውያን ከግብፅ ወጥተው በምድረ በዳ ሳሉ ሙሴንና አሮንን በመቃወም አመፅ አስነስተው መሬት ተከፍታ የዋጠቻቸው ሰዎች እነማን ነበሩ? ሀ ቃየልና ሌዊ፣ ለ ናዳብና አብዮድ፣ ሐመርሃ ቆሬ ዳታንና አቤሮን፣ መ ኬብሮንና ታሃት። መልሱ ሐመርሃ ቆሬ ዳታንና አቤሮን። እንደተለመደው አንድ የቦነስ ጥያቄ አለን። በሐዋርያት ሥራ መጽሐፍ መሰረት ቅዱስ ጳውሎስ በአቴና ከተማ ሲያስተምር በዚያ ለነበሩ ፈላስፎች በምኩራብ ያየውን ለማይታወቅ አምላክ የሚል ጽሕፈት ያለበትን ምን ጠቅሶ አስተማራቸው? ሀ ታላቅ ሐውልት፣ ለ የነቢያት መጽሐፍ፣ ሐመርሃ የመሰዊያ ስፍራ ወይም የመሰዊያ ታቦት፣ መ የወርቅ ምስል። መልሱ ሐመርሃ የመሰዊያ ስፍራ። የተወደዳችሁ የዋንቲቲቭ ቤተሰቦችና አዲስ ተከታታዮቻችን ለዛሬ ያዘጋጀንላችሁ 20 የመጽሐፍ ቅዱስ ጥያቄዎችና ቦነስ ጥያቄ እነዚህን ይመስሉ ነበር። እናንተስ በትክክል ከ21 ስንቱን መለሳችሁ? ውጤታችሁን በኮመንት አሳውቁን። ቪዲዮ መንፈሳዊ እውቀታችሁን ካሳደገላችሁና ይጠቅማል ብላችሁ ካሰባችሁ ላይክ እና ሼር ማድረጋችሁን አትዘንጉ። ለቻናላችን አዲስ የሆናችሁ ደግሞ ሳብስክራይብ በማድረግ የደወል ምልክቷን ይጫኑ። በክፍል 9 እስክንገናኝ ድረስ በሰላም ቆዩን።